ሰላም የዩቲዩብ ቤተሰቦች እንግዲህ መጥቻለሁ። በዩቲዩብ እንግዲህ ሰላማችሁ ይዛ ብያለሁ። እንግዲህ ይሄን ዩቲዩብ የምታዩ ሰብስክራይብ በማድረግ እንድትተባበሩኝ እጠይቃለሁ። እንግዲህ እኔ መሰረት የዳዊት እናት እባላለሁ። የ7 ዓመት የሲፒ ጉዳተኛ ልጅ አለ ወይም እንደምታዩት ማለት ነው። እሱም ምንድን ነው ሲፒ ማለት የጭንቅላት ነርቭ ችግር ነው። ሲወለድ በደረሰበት ከባድ የመታፈን እና በሐኪውን በመሳብ ነው እንደዚህ ሆነው ማለት ነው። 7 ዓመት ከምናምን ሆኖ ማኘክ አይችልም። እንደምታይ በመራመድ በዳይፐር ነው የሚጠቀመው። ብዙ ነገሮች ናቸው እና እኔ ዛሬ አንድ ነገር ለማለት የምፈልገው ማለት ነው እንደዚህ ሲወለዱ ታፍነው በተለያየ መልኩ ሊመጣ ይችላል ሲፒ እና ገና ከታች ገና ከመጀመሪያው ያወቃችሁ እናቶች ለእናንተ እንዲደርስልኝ እንድትሰሙት ነው የምፈልገው። ለምን ሲፒ ማለት በብዙ እይታ ነው ያለው። ማህበረሰቡ ታች ያለው አመለካከት አለ። ግን ለሲፒ እናቶች የምመክረው መጀመሪያ ልጅሽ እንደዚህ አይነት ኬዝ መኖሩን ካወሽ የመጀመሪያው ነገር በእምነትሽ መጽናት ነው። ሁለተኛው ነገር ደግሞ ፊዚዮቴራፒ መኖሩን ማረጋገጥ ነው ወይም መስራት ነው ብዬ ነው የማምነው እንጂ አሁን የሲፒ እናቶች አብዛኛውን በጣም ብዙ ሐኪም ቤት እንሄዳለን። የግልም ሐኪም ቤት እኔ ብዙ ብሬን ጨርሼ ብዙ ነገሮችን ጨርሼ ራሴንም አጥቼ ነው ዋጋ የከፈልኩት። ገባችሁ? ገንዘቤንም ሳላተርፍ ለልጄም ሳልሆን ነው የቀረሁት። ያንን አላግባብ ያወጣሁትን ገንዘብ ለልጄ ተራፒ ሰርቼው ቢሆን ለልጄ የተለያዩ ነገሮችን ምግቦችን እንኳን ሚሱን የሚገነቡትን ምግብ ማዋጥ አይችሉም። በእርግጥ እየፈጨው ብዙ ነገር ሳይኖረኝ እኔ የገባችሁ የጁስ ማፍጫ እንኳን ሳይኖረኝ ለልጅ ሐኪም ቤት ነበር ገንዘቤን የጨረስኩት እና ብዙ ነገሮችን ሳይኖረኝ ልጄ እንጀራ በሽሮ ፍትፍት እየፈጨው እያበለው ብዙ መስዋዕትነት እየከፈልኩኝ ነው ያኖርኩትኝ እና ትልቁ ነገር እንደዚህ አይነት ልጅ ካላችሁ እውነቴን ነው የምላችሁ ገንዘባችሁን አትጨርሱ። በእውነት ገንዘባችሁን አትጨርሱ። በቃ መድኃኒት የሚወስደው ካለ በመድኃኒቱ ካመናችሁበት መድኃኒቱን እንዲወስድ ትሪት እያደረጋችሁ ምግብ የተንከባከባችሁ እንዲወስድ ማድረግ። መድኃኒት የማይወስድ ከሆነ ግን መድኃኒት አልወስድም ይቅርብኝ ካላችሁ በእምነታችሁ ጥኑ። የሰው ልጅ እምነቱን የሚያድነው የሰው ልጅ ይሄ ድንጋይ የሚያድነኛል ብሎ ካመነ በእሱ ይደረግለታል። እኔ ምስክር ነኝ ለዚህ። ለምን እኔ ልጄ 5ኛ ሲፒ ነው። እሱን ያወቁት በራሴ ነው እንጂ ዶክተር ነግሮኝ አይደለም። እኔ ተራፒ እንዳለ ሁሉ አላቅም ነበር። ብዙ ነገሮች እንዳሉ አላቅም ነበረ። ግን ይሄን ሁሉ ነገር ያወቁት ቲክታክ ላይ መጥቼ ነው። ገባችሁ? እኔ ልጄን ተራፒ ነው ያልሰራሁት። በቃ ተራፒ ምንም አላገኝም። መድኃኒት ወስዷል። መድኃኒት 2 ዓመት ወስዶ መድኃኒት ምንም ለውጥ ስላላመጣልኝ እኔ አማኝ ሁኜ እኔ ምንም ከእግዚአብሔር ጋር ግንኙነቴ በስቶ ሳይሆን ግን በቃ አንድ ነገር አመንኩኝ። እሱ ምንድነው ልጄ ከመድኃኒቱ ይልቅ ጸበሉ ያስፈልጋል ብዬ አመንኩኝ። በቃ ይሄ ለኔ እምነቴ ነውና ያ ጸበል ለኔ ልጄን ከማንቀጥቀጥ ወይም እንትን ሲጀር የሚያደርገው ነገር ቆሟል ማለት ነው። አቁሞለታል። ያ ሙሉ ለሙሉ በምላችሁ ደረጃ ሲጀሩ ትቶታል ማለት ነው። ለይትዬ ግን እኔ ምን አጠፋው? በዛ መሀል ጸበል እየተጠመኩኝ ለልጄ ፈሳሽ ነገር እንትን ሳላለው ቀረው። በጣም ፈሳሽ ነገር ገንዘብም ስለሌለኝ በሰዓቱ ምንም ስለሌለኝ ለልጄ ማጠጣው በእሱ ብቻ ነበርና እሱ ሰውነቱ እንደገና ተጎድቶ ወደ ኋላ ሆኖብኝ በመታየት በልኩ ሁላ ቆሳስሎብኝ ብዙ ነገር ሆኗል። ግን እግዚአብሔር ይመስገን ከዛ ሁሉ መከራ ከሚያንቀጠቅጠው ጥርሱን እንትን ከሚያንገራጭጨው ከሚያለቅሰው ሁሉ በእምነት የተደርጎልኛል ለማለት ነው። ባታ ማርያም ክብር ምስጋና ይግባት። ይሄንን ትልቁን ሸክም ይሄ ማንቀጥቀጥ የሚሉት በጣም የሚያስጠላ የሚዘገንን ነገር ነው። ከሱ አድናልኛለች ልጄን ማለት ነው። መዳን ሲሏቸው አንዳይት ቁሞ ስላልሄደ ምኑን ሄዳን እንዳትሉ በጣም ነበር ለኔ ያከባድ ነው። እኔ ለልጄ በቃ እግዚአብሔር እስከፈቀደ ድረስ እንደዚህ መኖሩ ለኔ በቃ ደስተኛ ነኝ።
ያ ድሮ የሚያለቅሰው የለም፣ ድሮ የሚያንቀጠቅጠው ነገር የለም፣ ብዙ ነገር እና በዛ ደስተኛ ነኝ ልላችሁ ፈልጋለሁ። ዛሬ ምግብ መዋጥ ባይችል፣ ዛሬ እንደ ጓደኞች ተነስቶ ባይሄድ፣ ዛሬ በዳይፐር ቢኖርም ያ ሸክሜ ቀሎልኛል እግዚአብሔር ይመስገን። እና የሲፒ እናቶች ካላችሁ አደራ አደራ እምላችሁ ገንዘባችሁን በማይሆን ነገር ላይ አትጨርሱት እባካችሁ። እኔ ገንዘባችን ጨርሰን ነው ዛሬ የሰው ፊት የሚገርፈን። ገንዘባችን አሟጠን ጨርሰን ነው ለልጆቻችን ሳልሆን የቀረው ለልጄ የሚፈልገውን ነገር ሳላደርግ ቀርቼ የሰው ፊት እንደዚህ የሚገርፈኝ እና ገንዘባችሁን ሴቭ አድርጋችሁ ለልጄ ምን ያስፈልገዋል የሚለውን ራሳችሁ ተማክራችሁ። ለምን የሲፒን ልጆችን ዶክተር ሲያክም ምንም ተስፋ እንደሌላቸው እያደረገ ስለሆነ፣ ስለዚህ እናንተ በእምነታችሁ ጸንታችሁ በእምነታችሁ ይደረግላቸዋል። ግን ተራፒ ገንዘብ ካላችሁ ለልጆቻችሁ ተራፒ ከማንኛውም ሕክምና በላይ ነው። ፊዚዮቴራፒ ማለት ነው። ከምንም እንኳን አይደለም ሆስፒታል ሄደን ከቤትም ሰርተ ነው ለውጥ የሚያመጣ ስለሆነ ነው። እኔ ያው ከ5 ዓመት ከ6 ዓመት በኋላ ነው ተራፒ እንዳለ ራሱ ያወቅኩኝ ማለት ነው። ግንዛቤው ስለሌለኝ እንደዚህ አይነት ነገር ስለማላውቅና በዚህ ብታደርጉ መልካም ነው ላለው እንጂ ሌላ ውዝግብ ውስጥ እንዳትገቡ። ይሄ ለምን ሆነ፣ እኔ ምን ኃጢአት ኑሮብኝ ነው፣ እኔ ምንድን ነው የሚል ውስጥ እንዳትገቡ፣ ትጎዳላችሁ። በመጎዳቱ ጉዳቱ ነው እንጂ የሚበልጠው ምንም መልካም በጎ ጎን የለውም። እንደዚህ መምሰልሰል ለምን እንዲሆነ ለምን እንደዛ አልሆነም የሚለው ውስጣችን በጣም ይጎዳናል። በጣም ከምላችሁ እኔም በጣም ጎርሶኝ ነው ያለፈ፣ ግን ወድቄ አልቀረውም እና ይህንን እንድታሰምሩበት እፈልጋለሁ። እናንተ ጀግናና ውድ እናቶች ማለት ነው። ለሲፒ እናቶች፣ ለስፔሻል ኒድ ላላቸው እናቶች በጣም ነው ማደንቃቸው። በጣም እኛ የኢትዮጵያ አይደለም የዓለም ጀግኖች ነን። ይህን አስምሩበት። ዛሬ ማንም ሰው መጥቶ እኛ እናቶችን ቢያንቋሽሽ፣ ልጆቻችን ቢያንቋሽሽ፣ ማንም ሰው መጥቶ ዛሬ አይገባችሁም፣ ቲክታክ ላይ ስንወጣም ልትለምኑ ነው የመጣችሁ፣ እንደዚህ ነው በልጆቻችሁ ብሎ ቢያሸማቅቁን፣ እኛ ግን መርሳት የሌለባችሁ የዓለም ጀግና እናቶች እንደሆነ ነው። ለምን ሶሻል ሚዲያ ላይ የምታዩት ነገር አለ። ቁጭ ብለው የሰውን ገንዘብ በመሰብሰብ የታጠሩ ሰዎች ስላሉ ሰው የሚያደርገው ለእንደዛ አይነት ሰዎች ነውና ጥያቄ እንዳይሆንባቸው ለምንድን ነው እኛ እንደዚህ ሆነን እንደዛ እንዳትሉ። ለምን ከመጠራት በላይ መመረጥ ያስፈልጋል። እኒህ ልጆች ለመርዳት መመረጥ ያስፈልጋል። እና እወዳቸዋለሁ። ዩቱቤን ሰብስክራይብ አድርጉ።